ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን ይህ የአርአያ ላይቭ ፕሮግራማችን ነው። በተከታታይ እንዳቀረብንላችሁ የ12ኛ ክፍል ተፈታኞች ምን አይነት ዝግጅት ማድረግ አለባቸው የሚለውን ባለፈው ሳምንታት ስንወያይ ቆይተናል። ዛሬም ደግሞ አካል ጉዳተኛ 12ኛ ክፍል ተፈታኞች ምን ማድረግ አለባቸው የሚለውን ዛሬ እንወያያለን። ከመስመራችን ላይ መምህር ዋሴ ይገኛሉ። መምህር ዋሴ ራስህን አስተዋውቅና እንጀምራለን። አመሰግናለሁ። እንግዲህ ዋሴ ወረታው እባላለሁ። እኔ ራሴ አካል ጉዳተኛ ነኝ። መምህርነት ላይ እየሰራው እገኛለሁ። እንግዲህ ዛሬ ተጋብዤ የቀረብኩበት ፕሮግራም ያው አካል ጉዳተኞችን ፈተና ይመስላል የሚለው ፕሮግራም ነው። እንግዲህ ያለኝን ሀሳብ ለማካፈል ተገኝቻለሁ። ኤዲት እናመሰግናለን ስለተገኘ ጊዜህን ሰውተህ ስለተገኘህልን። መጀመሪያ ላይ እስቲ አንተም በዚሁ ላይ አልፈሃልና አካል ጉዳተኛ እንደመሆነ መጠን በአንተስ የገጠመህ ምን ይመስላል? ምን አይነት ችግሮችን አልፈህ ነበረ? ከስድስተኛ ክፍል ጀምሮ። አዎ ከራሴ ሲጀምር እንግዲህ 8ኛ ክፍልም 12ኛ ክፍል እንደዚህ አይነት ችግር ገጥሞኛል። በተለይ ደግሞ አይነ ስውር ማለት ነው። እኔ ራሴ አይነ ስውር ነኝ። 2 አንባቢዎች አጋጥሞኛል። 8ኛ ክፍል ባዮሎጂ ፈተና ፈትነኝ አንድ ልጅ፣ እንዲሁም ደግሞ 12ኛ ክፍል ሂስትሪ ፈታኞቼ በጣም ትንሽ ማለት ያው ከየት እንደመጡ ያው ዝርዝሩ ይቅርና ቀስ ብለን ስንጠይቃቸው ያው ፈታኝ ተብለን ተመዝግበን ነው እንጂ የመጣ ነው። እዚህ መማር ማስተማሩ ላይም አልቆየንም፣ ከትምህርት የራቀን ሰዎች ነን የሚል ሀሳብ አቅርበውልኛል። እና እንደዚህ ነገሮች ያው እኛም ያለፍንበት ስለሆነ በአካል ጉዳተኞች ደግሞ በአይነ ስውራን ፈታኝ ላይ ብዙ ችግሮች፣ ተከታታይ ችግሮች የሚከሰቱ ናቸው። አዎ አሁን እንግዲህ አንዳንድ እንደሰማነውም ከሆነ አንዳንድ እንደዚህ የሚያነቡ ማንበብ የማይችሉ በስርዓቱ ማያነቡም ያጋጥማሉ። እንደዚህ አይነት ሲያጋጥም ተፈታኙስ አካል ጉዳተኛው ራሱ የመደናገጥ ሁኔታ አይኖርም? ፈተናውንም በትክክል ላለመስራት አጋጥሞ ያውቃል? እንደዚህ የሚያስጨንቁ ሁኔታዎች የመደናገጥ የመረበሽ ስሜት ይፈጥራል። ለምን ይህ አካል ጉዳተኛ ሌላ አማራጭ የለውም። ትምህርት ነው ህይወቴ፣ ስኬቴ ትምህርት ነው፣ ህይወቴ በትምህርት ነው የሚያልፍልኝ የሚል አካል ጉዳተኛ ትክክለኛ ፈታኝ ሳይደርሰው ሳያነብለት ሲቀር የነገ ህይወቱን ነው የሚያስበው በዛ ፈተና ላይ እና በጣም ነው የሚረበሸው። ስለዚህ በፈተና መካከል ደግሞ ያልተረጋጋ ፈታኝ ምን ሊገጥመው እንደሚችል ግልጽ ነው እና ብዙ ችግሮች ነው ያሉት። አለመረጋጋትን ጨምሮ ፈተናው እስከ መበላሸት ድረስ ይደርሳል። በጣም ጎበዝ የሆኑ ልጆች በጣም ከ1 እስከ 12ኛ ክፍል እስከ 10ኛ ክፍል 1ኛ 2ኛ ሲወጡ የነበሩ ልጆች ያልተሳካላቸው ልጆች አሉ። በቃ መካከለኛ እውቀት አላቸው ተብሎ የሚታሰቡ ልጆች እንዴት ብሎ ጥያቄ እስከመፍጠር ድረስ የመጡ ልጆች አለ፣ ያልተሳካላቸው ልጆች አሉ። እነዚህ ደግሞ በአንባቢ ችግር የሚመጡ እንጂ በእነሱ ድክመት የሚመጡ እንዳልሆነ መታሰብ አለበት። አይ ብዙዎቹም አሁን ብዙ ህብረተሰቡ አካል ላይረዳ ይችላል ምን ያህል ቻሌንጆች እንደምታሳልፉ አካል ጉዳተኞች እና በተለይ አሁን አይነ ስውራን ሲሆን መስማት የተሳናቸው ሲኖር የግድ የሌላውን ሰው እርዳታ ይፈልጋሉ። ምክንያቱም በቂ ማቴሪያልም የለም የትምህርቱ ላይ ማለት ነው እና የግድ ጥሩ ጓደኛ ከሌለ በስተቀር ችግሮች ውስጥ የሚገቡበት አለ አይደለም ትምህርቱን ለመከታተል። በጣም ብዙ ነው ከምትይው እና ብዙ ጊዜ ከመንግስት ይልቅ ጓደኞቻችን ድጋፍ እንዳደረጉልን ማለት ይቻላል። ጓደኞቻችን በጣም ነው። በዚህ አጋጣሚ የአካል ጉዳተኛ ጓደኛ የሆኑትን እንደው እንዳጠቃላይ ማመስገን እፈልጋለሁ። ቮይስ ሪካርድ ያደርጉልናል፣ ሾርት ኖት አውጥተው ያነቡልናል፣ በብሬል ያጽፉናል። ጥናታቸው ላይ አብረው ጥያቄ እያወጡ እንጠያየቃለን። በዚህ መንገድ ነው ላይፍ ብዙ ጊዜ የሚሄደው እና ሌሎች በሶፍት ኮፒ በሃርድ ኮፒ ላይብረሪ ሲቀመጥ ለአይነ ስውራን ግን ከስንት አንድ እንደው ካል ይኖራል ተብሎ ነው ይገመታል እንጂ ይህን ሁሉ ታሳቢ ያደርገው ከአዲስ አበባ ዩኒቨርሲቲ ውጪ አሁን አንዳንድ ዩኒቨርሲቲዎች ደግሞ አሉ
በቃ ደዋሳምና እንደዚህ አይነት ነገሮች ካሉ ነው በስተቀር በአብዛኛው ብዙ ቻሌንጅ ያለበት ነው እንኳን ኤሌመንተሪ እና ስኩል ማለት ነው። ስለዚህ እነዚህን ቻሌንጆች ሁሉ አልፎ ተመቶ እንኳን ግብር ክፈሉ ሲባል እኩል ይሄ የዜግነት የማንነት ጉዳይ ነው። ለማንም የሚጠየቅና ግዴታም ስለሆነ ውዴታ ግዴታም ስለሆነ ምንም ችግር የለም። ግን ያንን ሁሉ ቻሌንጅ አልፎ መጥቶ ደግሞ ፈተና በትክክል ሳይፈተን በትክክል ፈታኝ ሳይመደብለት የትምህርት ቁሳቁስ ማቴሪያል ሳይቀርብ መጥቶ እዚህ ላይ እንደዚህ አይነት ጥያቄ ሲፈጠር በስራ ላይ ራሱ ያለው ጫና እንኳን ችግር ነው እንኳን በመማር ማስተማር ላይ ያለውና እነዚህ ነገሮች ታሳቢ አድርጎ መንግስት መስራት እንዳለበት የመጎትጎት ስራ ሁሌ እየተሰራን ያለ ግን አመርቂ ውጤት መጥቷል የሚባለው ነገር ምንም ነገር የለም፣ የሚታይ በተጨባጭ ሁኔታ የለምና አሁንም 8ም 12ም 6ም የዩኒቨርሲቲን ጨምሮ ኤግዚት ፈተና አሁን የሰማሽ ከሆነ ሰሞኑን እነዚህ ፈተናዎች ብቻ ሳይሆን የዩኒቨርሲቲ መውጫ ፈተናም እየተፈተኑ እነዚህን ሁሉ ታሳቢ ተደርጎ ትኩረት ተሰጥቶ መሰራት አለበት ብለን ነው የምናስበው። አሁን እንግዲህ ከተማሪነትም አልፈህ እነዚህን ሁሉ ቻሌንጆች አልፈህ ወደ መምህርነቱ ገብተሃል እና እዛ ላይ የምታያቸው አሉ። አሁን በተለይ ደግሞ በአዲሱ የፈተና ስልት ሌላም ቦታ ሄደው ነው የሚፈተኑት። ከእንደገና ደግሞ ቴክኖሎጂም መካተት አለበት የሚልም ነገር አለ በኮምፒውተር እንደዚህ እና ከሱ አንጻርስ አካል ጉዳተኞች ምን ምን ነገሮች እያስተዋልክ ነው? በአሁኑ ለሰዓት እንዴት ናቸው ያሉት? አሁን ኤሌመንተሪ ያው አካቶ ትምህርት ሲባል እንጂ ይህን ያክል ለሪፖርት ካልሆነ በስተቀር ውጤታማ አካቶ ትምህርት አለ ብለን እኛ እናስብ። ለምን ማቴሪያል እንኳን እንደሚገዛ መንግስት ባጀት የሚመድብ የትምህርት ቤት ርዕሰ መምህራን ለሪፖርት አንድ ወይ ሁለት የተለያዩ ነገር ሊገዙ ይችላሉ እንጂ ከዛ ውጭ በትክክል እንኳን ለተማሪው ነው እና ለመምህር ለሚያስተምሩ እዛው ይህ ፍላጎት ያላቸው መምህራኖች የማይነስሩ የተለያዩ ማቴሪያል እንኳን የማይገዙበት ሁኔታ ነው ያለው ማለት ነው። ይህ ሁሉ ቻሌንጅ አልፎ ደግሞ በዩኒቨርሲቲ ደረጃ ላይ የመውጫ ፈተና እንዲሁም ደግሞ እንደሌሎች ሪሚዲያል ተብሎ በዩኒቨርሲቲ እንኳን ሲሄዱ ምንም አቋርጦ የመጡ ብዙ ልጆች አሉ። ትተውት ባለመመቻቸት እና ቦታው ለነሱ ምቹ ባለመሆኑ ማቴሪያል ባለመቅረቡ ብዙ ቻሌንጆች ስላሉ ማለት ነው። ስለዚህ እነዚህን ውስጥ ታልፎ አሁን ባለበት ደረጃ ላይ በአዲሱ የትምህርት ስልት እንኳን ሲመጣ ኮምፒውተር ኦንላይን በሃርድ ኮፒ ሲባል እንዴት ነው ፈታኝ ሁሌ ለእነዚህ ልጆች አቅም የሚጠይቅ እውቀት ያለው ማለት ከማንበብ አንጻር ነው እንጂ እነሱን እውቀት ወይም ደግሞ ሲፈትናቸው ያግዛቸዋል ማለት አይደለም። ነገር ግን ሲያነብ ስርዓተ ነጥቦችን፣ ኮማዎችን፣ አንደርላይኖችን፣ ፓሴጆችን በትክክል ለነሱ በሚረዱት ሁኔታ ተረጋግቶ ማንበብ የሚችል ሰው አለ ወይ? ብዙ ጊዜ እኛም ያለፍንበት ጉዳይ ስለሆነ ከጥበቃ ከጽዳት እንግዲህ ጽዳት ወይም ጥበቃ የሚሆኑት 12 ያልጨረሱ ናቸው። አንደኛ ደረጃ ላይ አንደኛ ደረጃን እንኳን ያልጨረሱ ሰዎች ናቸው። እንደዛም ሆኖ ደግሞ ከመማር ማስተማሩ ውጭ የቆዩ በጣም ለረጅም ጊዜ ወይ ወረዳ ላይ ወይ እንደዚህ የተለያየ ቦታ ላይ የቆዩ በዝም ብለው በአስተባባሪነት ከትምህርት ሊማሩ ይችላሉ። ነገር ግን አንድ ደግሞ ሁሌ ማንበብ እንግሊዘኛ በተለይ ማንበብ ካልተቻለ በስተቀር ዝም ብለው ለሙከራ ብቻ የሚመጡ ሰዎች አሉና የገጠመን ዝም ብለን አሁን በምሳሌ ስለሆነ ሳይሆን እያወራን ያለ ነው የገጠመንና እየገጠማቸው ያለው ችግር ነው በተጨባጭ እያወራን ያለ። ስለዚህ እነዚህ ነገሮች መሻሻል አለባቸው። ቅድሚያ ልክ መንግስት አሁን ፈተና ሙሉ አንዳንዴ ፈተና ሲመለምል መንግስት ምንድን ነው የሚያደርገው? መስፈርቶችን ያወጣል። መስፈርቶችን ይወጣው ምንድነው? ያ መምህር ስንት ዓመት አገልግሏል፣ ምን ያክል ያገለገለ፣ በትምህርት ቤት የሚሰጠው ነጥብ ምናምን ብሎ መወዳደሪያ ነጥብ ይወጣል። ከዛ ውስጥ ነው መወሰድ ያለበት ለተማሪዎች ለአይነ ስውራን አንባቢ ከነዛ ነው መወሰድ ያለበት እንጂ ከወረዳም ከጥበቃም ከምንም ሰብስቦ አንባቢ ማድረግ የለበትም የሚል ብዙ ጊዜ ቦታ ሰጥተናል። ልጆቹ ውጤትም ሲበላሽባቸው ቅሬታ ቀርቧል። ለቅሬታዎቹም ቶሎ ምላሽ መስጠት አለበት። ከዚህ በፊት ለትምህርት ሚኒስቴር የፈተናዎች ድርጅት ኤጀንሲ ከዚህ በፊት በተደጋጋሚ ቅሬታዎች ጋር ከውጤት አገላለጽ እንኳን ያንን ሁሉ አልፎ መጥተው እንኳን ከውጤት አገላለጽ ለአካል ጉዳተኞች
ተብሎ በጥቅል ነበር ሲተላለፍ የነበረው። ለምን አሁን ለምሳሌ መስማት የተሳናቸው አካል ጉዳተኛ ናቸው፣ ግን ማትስ ወይም ሂሳብ ትምህርት ይፈተናሉ። ሌሎችም እንደዚህ ያሉ ዊልቸር አካል ጉዳተኛ ነው፣ ሌሎችን ሂሳብን ሌሎችን ይፈተናሉ። አይነ ስውራን የሂሳብ ትምህርት አይፈተኑም። ስለዚህ እነዚህ እንኳን በደንብ በመከራ ነው ለማስረጽ የቻልነው እና እነዚህን እንኳን መገንዘብ የማይችል ህብረተሰብ ነው ያለው። ስለዚህ ከአፈታትን ጀምሮ ቅድመ ዝግጅት፣ ቅድመ ፈተና አደረጃጀት ሊኖር ይገባል። በአዲስ አበባ ትምህርት ቤት ቢሮ ስንት ትምህርት ቤቶች አሉ? አይነ ስውራን ስንት ናቸው? መስማት የተሳናቸው ስንት ናቸው? ሌሎች የዊልቸር ተጠቃሚዎች ሳሉ ብሎ ክፍል ከማመቻቸት መጀመር መቻል አለበት። ለምሳሌ ዊልቸር ተሻግሮ የውሃ ፍሳሾችን ተሻግሮ ቪዲዮ ክላስ ለመፈተን ሊቸገር ይችላል። አንደኛ ፎቅ ላይ አይፈተንም፣ ምቹ ደረጃ ሊኖር ይችላል። ከነዚህ አንጻር ቅድመ ዝግጅት ሁሉ ነው የሚጎለው፣ እንኳን ከፈተና ማለት ነው። በፈተና ጊዜ ደግሞ ቅድም እንደገለጽ ነው እነዚህን የጽዳት ሰራተኞች ጥበቃዎች ወይም ደግሞ ወረዳ ላይ የተለያዩ ኃላፊነት በዝቅተኛ ደረጃ ላይ ኃላፊነት የተመደቡ ሰዎች ምናምን የሚያመጧቸው እና ፈታኝ ጥረት አለ ሁሉ ይላል። እንደገና አይነ ስውራኖቹ በሚረዱበት ወይም በሚያነቡበት ሰዓት የማንበብ ችግር፣ የፊደል መቁጠር፣ የስፔሊንግ መቁጠር ችግር ሲገጥም ቀይሩልኝ ቢሉ እንኳን ፈታኝ የለም ባለው ቀስ ብለህ ተፈተን የሚል ምላሽ ሁሉ የሚሰጥባቸዋል እና በዚህ ሁኔታ ደግሞ የመረበሽ ተስፋ የመቁረጥ ስሜት ስለሚኖራቸው ፈተናውን የባሰ አዘቅት ውስጥ እንዲገባና እንዳይሳካላቸው የሚያደርግ ስራ ነው እየተሰራ ያለ። ይሄ ሁላ እንግዲህ ምን ያህል ትኩረት እንዳልተሰጠው ነው የሚያሳየው ለአካል ጉዳተኞች። ይሄ ትልቅ የህይወታቸው አንድ ትልቅ ምዕራፍ የሚከፈትበት ነው እና እዚህ ላይ ትኩረት አለመሰጠቱን ያሳያል። ከዚህስ በኋላ አሁን ምን መደረግ አለበት ትላለህ? አሁን መንግስት ምን ማድረግ አለበት? ወይም ደግሞ የትምህርት ቤት መምህራን፣ ርዕሰ መምህራን፣ የተለያዩ ድርጅቶችም አለው አካል ጉዳተኞች ላይ እንሰራለን የሚሉ እና ይሄን ትልቅ ትኩረት አድርገው እንዲሰሩበት ምን አይነት ሀሳብ ትሰጣቸዋለህ? ምን መደረግ አለበት ትላለህ? ቀደም ለመጥቀስ ሞክሬያለሁ። አንደኛ በትምህርት እነዚህ ቅድመ ዝግጅት ሌሎች ቲቶር ሁሉ ይሰጣል። ለ6 ለ8 ለ12 በመምህራን ቲቶር ሲሰጥ ለሴቶች እንደገና ዝቅ ላሉ እየተባለ ይሰጣል እና በተደጋጋሚ ለአካል ጉዳተኞች ደግሞ ልዩ ጥናት ፕሮግራም ቢያዘጋጁላቸው፣ በሞራል ከፍ እንዲሉ የስነ ልቦና ድጋፍ ቢሰጧቸው፣ የማቴሪያል ድጋፍ ቢያደርጉላቸው፣ በሚመቻቸው በሶፍት ኮፒ ሊሆን ይችላል ኮምፒውተሮችን በትምህርት ቤት ሁሉም ትምህርት ቤት አሁን በዚህ ሰዓት አይቲ ክፍል የኮምፒውተር ክፍል አለው። ስለዚህ በዛ በመጫን እነሱን የማሰልጠን እና ልዩ ድጋፍ ክትትል የማድረግ ቢኖር፣ ፈተናዎች ሲቀርቡ የሚሰጡ ኦሪየንቴሽኖች ወይም ቅድመ ዝግጅት እንዲያደርጉ ለማድረግ ለእነሱ በተለየ ሁኔታ ለምሳሌ አንዳንዱ እንደዚህ አታደረግም። አሁን ለምሳሌ አጠቋቆር ሌሎች ትምህርት ቤቶች 12 የሚሆን ሞዴል ሲፈተኑ ቅድመ ዝግጅት የሚያደርጉበት ሁኔታ አለ። እነዚህ ለምሳሌ አሁን አንደኛ ደረጃን ያልጨረሰ ፈታኝ አምጥተሽ ኦሪየንቴሽኑን ሳይወስድ ምንም ነገር ሳያደርግ እንዴት አድርጎ ነው ሊያጠቁርለት የሚችል? እነዚህ ተማሪዎች እኮ ሞዴል በተደጋጋሚ የሚፈተኑት ማጥቆር እንዴት እንደሚለብቅ እንዴት ማድረግ እንዳለባቸው፣ ኤክስ እና ራይት ማድረግ እንዴት ማድረግ እንዳለባቸው ሳጥን ውስጥ ሲያከቡ የትኛው ትክክል እንደሆነ እንዳልሆነ ለማሳየት ነው ተደጋጋሚ ሞዴል የሚፈተኑ። እንደዚህ አይነት ስውራኖች ደግሞ ሞዴል ሲፈተኑ ወይ በብሬል ነው ወይ ደግሞ አንባቢ ተመድቦላቸው የአንባቢ የሚቀጥሉ አይመጣም። ይምጣ ማለት አይደለም። ነገር ግን አንባቢዎቹን ለይቶ ለብቻም ኦሪየንቴሽን መስጠት አለባቸው። አንባቢ አስተባባሪዎችንም በተመሳሳይ ጠዋት አይነ ስውራን ሲመጡ ቶሎ ወደ ክፍል ደርስ የሚያስገባ ቶሎ መዳቢዎችን የሚቆጣጠር ችግር ካለ የሚቀይር አካል ጉዳተኞች ዊልቸሮች ካሉ መስማት የተሳናቸው ካሉ ተመጣጣኝ የሆነ ክላስ ወይም ተደራሽ ክላስ፣ መስማት የተሳናቸው ደግሞ የምልክት ቋንቋ የሚቸግራቸው ክፍል ከጠፋባቸው ክፍላቸውን የሚያሳያቸው የቸገራቸው ነገር ካለ እንኳን ሊጠይቁት የሚችሉት የምልክት ቋንቋ አስተርጓሚ ራሱ ሊኖር ይገባል። ይህ በሌለበት ሁኔታ ነው እንግዲህ ፈተና የሚፈተኑት እና እነዚህ አካል ጉዳተኞቹን እንደግፋለን፣
ትምህርት ቤቶችን እንደግፋለን የሚሉ መንግስታዊ ያልሆኑ ድርጅቶችና መንግስታዊ የሆኑ ድርጅቶች ርዕሰ መምህራንም ይህን ቀድመው መስራት አለባቸው። በተለይ ደግሞ እነዚህ የፈተና ሴንተር ወይም ደግሞ ፈተና የሚያስፈትኑት ማዕከላት አሉና እነዚህ ማዕከላቶች ያሉ ቅድመ ጥንቃቄ ማድረግና እንዲሁ በየትምህርት ቤታቸው አካል ጉዳተኞችን የሚያስፈትኑ ቀድሞ መረጃውን መስጠትና ማስገንዘብ ያስፈልጋል። ሁሌም ግን ለነሱ በሞራል መደገፍ ያስፈልጋል። ምንም አካል ጉዳተኞች ቅድሚያ የሚፈልጉት የሞራል ድጋፍና የማቴሪያል ድጋፍ፣ ከዛ ውጭ ምንም አይፈልጉም። ምክንያቱም ሰርተንም እያሳየን ስለሆነ ማለት ነው። እና ብዙ ጊዜ የትኩረት ማጣት እንጂ አካል ጉዳተኛ አይሰራም አይባልም። ያው እንግዲህ አንቺም በደንብ ስለምታውቂ ትክክል ነው። ያስተናግዷቸው 23 ሚሊዮን ያለ አካል ጉዳተኛ በኢትዮጵያ ደረጃ አንድ ክልል የሚሆን አካል ጉዳተኛ ትኩረት አለመስጠት ነገ በሀገር ላይ የሚመጣው ችግር ከፍተኛ ነው። ልክ ነው እንደተናገርከው ዋሴ። በጥናቱ እንደሚያመለክተው 20% የሚሆነው የሀገራችን ህብረተሰብ አካል ጉዳተኛ ነው። ስለዚህ ይህንን 20%ን ወደ ጎን ማድረግ አይቻልም እና እንዳልከው ሁሉም የራሱን አስተዋጽኦ ማድረግ ይኖርበታል ማለት ነው። ግን ከዚህ በተጨማሪ አሁን የአካል ጉዳተኞችስ ፈተና ላይ ሲሄዱ ምን ማወቅ አለባቸው የሚለውን አንድ ሀሳብ ብትሰጠን። እዛ ሄደው መደናበር እንዳይኖር ወይም ደግሞ ራሳቸውን ከስነ ልቦናዊ ማዘጋጀት ምን ማድረግ አለባቸው? እንግዲህ አካል ጉዳተኞች ከምንም በላይ በራሳቸው መተማመን መቻል አለባቸው። ምንም ችግር ቢመጣ መጋፈጥ እንደሚችሉ፣ በራሳቸው መወጣት እንደሚችሉ ማመን አለባቸው። ፈታኝ እንኳን የማይችል ፈታኝ ማንበብ የማይችል እንኳን ቢገጥማቸው ሊያስቀይሩ እንደሚችሉ፣ ምንም ችግር እንደማይደርስባቸውና መብትና ግዴታቸውን አውቀው ወደ ፈተና መግባት እንደሚችሉ ማመን መጀመር አለባቸው። ፈተና የሚጀምረው ከራስ ነው። መጋፈጥ የሚጀምረው ከራስ ነው። ውጤት ማምጣት የሚጀምረው ደግሞ ከራስ ነው። እኔም ፈታኝ ብቀይረው ፈታኝ የለም ብባለስ ብለው መፍራት የለባቸው። ህይወታቸውን የለባቸው። መንግስት ግዴታ መመደብ ግዴታው፣ ቀድሞ ደግሞ ከአስተባባሪዎች ጋር መተዋወቅ፣ በቅርበት እንደሚፈልጓቸው ሊረዷቸው እንደሚችሉና እንዳይርቋቸው ማስጠንቀቅና ማስገንዘብ ያስፈልጋል። ሁሉም መንግስት የሚመድበው አስተባባሪ ግንዛቤ ያለው ብሎ ማመን የለባቸውም። ፈታኝ ወይም አስተባባሪ ብሎ ስለመጣ ስለ አካል ጉዳተኛ ሙሉ ግንዛቤ ያለው ብለን አናስብ። ምክንያቱም አንድ ነገር ምንድነው ዛሬ ላይ አካል ጉዳተኛ ለመሆኑ እሱ በቃ ሁሉን ነገር ማድረግ አርጎ መቻል እንደሚችል አርጎ የሚያስብ ብዙ ሰው አለና ከነዛ ውስጥ ነው አንዱ የሚሆን። እንደዚህ ማለት ግን ሁሉም አያውቁም፣ ግንዛቤ የላቸውም፣ አያደርጉም ማለት አይደለም። ነገር ግን ቀድመ ጥንቃቄ ማድረግ ስለሚገባ ነው የአካል ጉዳተኛው ህይወት ችግር ውስጥ እንዳይወድቅ። ለምን አካል ጉዳተኛው ተሸክሞ አይበላም፣ አረብ ሀገር ሄዶ አይሰራም። በዚችና በትምህርትና በትምህርት ብቻ ህይወቱ የተወሰነ እንኳን ሳይማር ቀርቶ ተምሮ በመንግስት ቅጥር ሲያገኝ ሲቀሩ እንደዚህ አይነት ችግር ውስጥ እያለፉ እንደሆነ እየተገነዘብ ስለሆነ ያንን ፈተና ለማለፍ እነሱን የራሳቸውን ኃላፊነት በሙሉ ልብ በመተማመን ፈተና 30 ደቂቃ እንደሚጨመርላቸው ማወቅ መቻል አለባቸው። ተረጋግተው መስራት እንዳለባቸው፣ ፈታኝ ላስቀየር እንደሚችሉ መብታቸው እንደሆነ ተረጋግተው አስደግመው ድገምልኝ ብለው ሳይሰለቹ ማስደገም እንዳለባቸው መረዳትና ማወቅ ያስፈልጋል። ጓደኞቻቸው ጋር ደግሞ መረጃ በመለዋወጥ ጉዳያቸውን ማወቅ ያስፈልጋል። ይዲት ከምንም በላይ ግን እነሱ በዋነኝነት ሳይሰለቹ ሳይበሳጩ ብዙ ፈተናዎች አሉ፣ እነዛን አልፈው ስኬታማ መሆን እንደሚችሉ ተስፋ ሳይቆርጡ ማሳየት መቻል አለባቸው። ሁሉም ማህበረሰብ ስለ አካል ጉዳተኛ ግንዛቤ አለው ተብሎ ስለማይጠበቅና እነሱ ደግሞ አካል ጉዳተኞች ተሎ ያለፉበትን እና የመጡበትን መንገድ ፎር ስለሚበሳቸውና ስለሚበሳጩ ያንን ነገር ዋጥ አድርገው ለውጤት መስራት እንዳለባቸው እንግዲህ
በጣም ጥሩ ነው ዋሴ፣ ጥሩ ብለሃልና አካል ጉዳተኞች ይቻላል የሚለውን ነገር ማወቅ አለባቸው፣ ጠንክረው መስራት አለባቸው። ምክንያቱም ይሄ ዋሴ እንዳለው ትልቅ የህይወታችሁ ምዕራፍ ነውና እዚህ ላይ በርትታችሁ መስራት ያለባችሁ፣ አብራዋቸውም ያላችሁ፣ ከጎናቸው ያላችሁ ማበረታታት፣ መደገፍ አለባችሁ አካል ጉዳተኞችን በተቻለ መጠን ማለት ነው። ምክንያቱም ይሄ ትልቅ ደረጃ ነው ለነሱ። ከዚህ በኋላ ያለው ህይወታቸውን የሚያስተካክሉበት መንገድ ነው። ዋሴ እንዳለው አረብ ሀገር ወይም ሌላ ላይ ልሯሯጥ የሚሉበት አይኖርም እና ሁሉም የየራሱን ማድረግ ይኖርበታል ነው የምንለው። ዋሴ መጨረሻ ላይ የምትጨምረው ከሌለ በዚሁ እናጠናቅቅ። በዚሁ እንጨርስ። ምን ጨምሮ አዲስ ነገር የለም። መልካም ፈተና እንዲሆንላቸውና እንዲቀናቸው ተረጋግተው እንዲፈተኑ ምኞታችን ገልጻለን። አመሰግናለን። እኛም እናመሰግናለን ዋሴ። መልካም ድል፣ መልካም ፈተና ለሁሉም እንመኛለን ዋሴ። ከዚህ በኋላም ወደፊት እንግዲህ በአካል ጉዳተኝነት ዙሪያ ተገናኝተን እንደምንወያይ ብዙ መነጋገር ያለብን ሀሳቦች አሉ። ተመልካቾቻችንም አድማጮቻችንም ላይቭ ገብተው ጥያቄዎች የሚያነሱበትም ነገር ሊኖር ይችላልና ወደፊት አብረህ እንደምትሆን ተስፋ አደርጋለሁ ዋሴ። ሪትዬ፣ እኔም አንቺን ከልብ ነው የማመሰግነው። በተለያየ መንገድ የአካል ጉዳተኞችን ችግር ለማውጣትና ለህብረተሰቡ ግንዛቤ ለማስጨበጥ የምታደርጊውን ጥረት፣ ሙከራ እንዲሁም ደግሞ የመንግስት ኃላፊነቶች ምንድን ናቸው፣ ከማህበረሰቡስ ምን ይጠበቃል፣ አካል ጉዳተኞችስ ምን ማድረግ አለባቸው የሚለውን በተለያየ መንገድ ታነሻለች እና አንቺንም ደግሞ ከልብ ነው በአካል ጉዳተኞች የማመሰግነው። እግዚአብሔር ይስጥልኝ። አሜን አሜን። እናመሰግናለን። ተመልካቾቻችን፣ አድማጮቻችን ለዛሬ የነበረን ፕሮግራም በዚሁ ይጠናቀቃል። የሚቀጥለው ሳምንት ቅዳሜ በ11 ሰዓት ላይ የተለመደ ላይቭ ፕሮግራማችን ከተለየ ሌላ እንግዳ ጋር እንጠብቃችኋለን። ሰላም።